በጣም የተማርኩበትን ስቶሪ ላካፍለ። ኤዥያዊ ነው የሚያወራውና ኤዥያ ውስጥ በጣም ካልቸራቸው ከባድ ነው። ቤተሰብ በዚህ መንገድ ነው የምትሄደው የሚል በጣም ብዙ ህግ አላቸው። ብዙዎቻችን እንደምናውቀው የኤዥያ ካልቸር ትንሽ ስትሪክት ነውና ይሄ ልጅም ኤዥያዊ ነው። ከዛ እሱ መስራት የሚፈልገው ማጂሻን መሆን፣ ፐብሊክ ስፒከር መሆን፣ ንግግር ማድረግ እንደዚህ አይነት ኢንተርቴይንመንት ኢንዱስትሪ ላይ ነው ሞር መስራት የሚፈልገው። ከዛ ሄዶ ለቤተሰቦቹ እኔ ይሄንን መስራት ነው የምፈልገው ቢላቸው በእነሱ ካልቸር በጣም ነው የሚናደዱበት። ከዛ ይሄ ልጅ ምን ያደርጋል? ዩኒቨርሲቲ እየተማረ ጎን ለጎን የማጂክ ትሪኮችን መስራት ይጀምራል። ከዛ ሁሌ ሲከፈለው $3000 ይከፈለዋል። ከዛ መጨረሻ ላይ ወደ $80,000 አካባቢ ያጠራቅማል። ከዛ ቤተሰቦቹ ጋር ሄዶ ገና ለማውራት ሲጀምር ምን ይላቸዋል? አካውንቴ ላይ ባይዘው $80,000 አለኝ እና ይሄንን ያጠራቀምኩት እንደዚህ አይነት ማጂክ ትሪክ ሰርቼ ነው። ከዚህ በኋላ ይሄንን መስራት ነው የምፈልገው አላቸው። አየህ፣ ከዛ ቤተሰቦቹ ምን ሆኑ? ፖዚቲቭሊ ለመቀበል ጀመሩ። ይሄ ልጅ ግን ገና ሲጀምር እኔ እናቴ ከዚህ በኋላ ማጂክ ትሪክ መስራት ፈልጋለሁ ብቻ ቢላት ያንን ነገር ፖዚቲቭሊ መስማት ቻንሷ በጣም ዝቅተኛ ነው። ካልቸራቸውን በጣም ስትሪክት ስለሆነ እንደ ቤተሰብም ደግሞ ልጃቸው እንዲወርቅባቸው ስለማይፈልጉ ስትሪክትሊ ነው የሚያዳምጡት። ግን የሆነ ስኬቱን ሲያሳያቸው ያንን ነገር ሞር ለመቀበል ቻንሳቸው ይጨምራል። እናንተም ማሳካት የምትፈልጉትን ነገር ለቤተሰብ ለጓደኛ ከመናገራችሁ በፊት መጀመሪያ ውጤት ሊኖረው ይገባል። ውጤት ያለው ነገር የሚቃረነ ሰው በጣም ይቀንሳል። ከዚህ ኤዥያዊ መማር አለብን።